በመድኃኒዓለም እኚህ ሰውዬ ይኸው ከነሚስቱ ይኸው ምንም ነገር የለውም። ምንም ነገር ሌላ ላሳየ። ይሄ ሰውዬ ይኸው ዮኒ ለልጆቹ ምግብ ፍለጋ ነው የወጣው። እሺ ለልጆቹ ምግብ ፍለጋ ነው የወጣው። ለልጆቹ ምግብ ፍለጋ ወጣና የሚኖርበት ይኸው ልጁ ደግሞ አይነ ስውር ናት። ከዛ በኋላ የሚኖርበትን ቤት 400 ብር ነው ተከራይቶ የሚኖረው። እቺን ቤት ቆይ ቤቱን ውስጡን ታየዋለህ። ይሄን አየህ፣ እናትዮ መጣች። ይሄ ቤቱ ከኋላ ምንም ነገር የለውም፣ የፈራረሰ ቤት። አየህ፣ የፈራረሰ ቤት የፈራረሰ ቤት ነው። ምን ያደርግ ሀብት ምን ያደርግልኛል? እነዚህን ሰዎች መድረስ ካልቻለ ገንዘብ ምን ያደርግልኛል? ቤት ምን ያደርግልኛል? እነዚህ ወገኖችን መመልከት ካልቻልኩ፣ እነዚህ ወገኖችን እንደዚህ የፈራረሰባቸውን ቤት መስራት ካልቻልኩ፣ ምግብ ለነሱ መግዛት ካልቻልኩ፣ በጣም እኮ ዮኒ 200 ሺህ ብር ይበቃቸዋል እነዚህ። አንድ ውስኪ የሆነ መጠጥ አለ አሉ ሸራተን ውስጥ 1.4 የሚሸጥ 1.4 የሚሸጥ ያንን የሚጠጡ ሰዎች ሰክረው ሽንት ቤት ነው የሚሸኑት። እድሜያቸው ላይ አይቀጥልም፣ ደማቸውን አያጠራም። 1.4 ሚሊዮን ነው የምትለኝ? ሚሊዮን የሚሸጥ መጠጥ አለ አሉ። ያንን የሚጠጡ ሰዎች አሉ መድኃኒዓለም ድረስ ያንን የሚጠጡ ሰዎች አሉ። ለነዚህ ሰዎች ያ 1.4 የሚሸጠው መጠጥ ለነዚህ ሰዎች ከጉስቁልናቸው አያላቅቃቸው? ስጋ ቤት ተገብቶ 300 እና 400 ሺህ እኮ ነው የሚፈታው። እስር እኮ ነው የሚከፈለው። የታሰረ ብር እኮ ነው የሚከፈለው። የነዚህ አርሶ አደሮች ውለታ እንደዚህ ነው መሆን ያለበት። ለዛ ነው እንደ መንግስት መሰራት ያለበት ብለን የምታስበው። አሁን እንደው በመንግስት ደረጃ መሰራት ያለበት ነገር ምንድነው? እስቲ መንግስት የሚሰማ ከሆነ ምክንያቱም አንተ ኢትዮጵያም እያለ በቢዝነስ ደረጃ በትልቅ ቢዝነስ የምትንቀሳቀስ ነው። አሜሪካን ሀገርም በዛ ደረጃ ነው። ለወገን ደግሞ ባለ እንግዲህ ሶሻል ሚዲያ ላይ ከማውቃቸው ህዝቡን መመስከር ይችላል። እንዳንተ የሚረዳ እንዳንተ የሚያግዝ ወገኑን የሚያዳምጥ አላየሁም። ሀቅ ነው የማወራው። አለው የሚል ካለ ይምጣ። ስለዚህ ሶሻል ሚዲያ ላይ መጥተህ በጥሩ ፕላትፎርምን እየተጠቀምክ ስለሆነ ካየኸው ነገር ላይ በተለይ አንተ ጋር መሴጆች የሚመጡት አንተ ጋር አይደለም። ፊራግን እንዲያናግረኝ አድርግ ብለው እኔ ጋር የማይመጣ መሴጅ ነው እና እንደው በመንግስት ደረጃ ምን አይነት መፍትሄ ማድረግ ይችላል? መፍትሄ ብለህ ታስባለህ? እስቲ እሱን ነገር እስቲ ንገረኝ። እኔ አሁን መንግስት የራሱ እቅድ አለው፣ የራሱ አካሄድ አለው፣ የራሱ በጀት አለው። እንደ በጀቶቹ ራሱ ጉልበትና አቅሙ በሚወስነው ነው የሚያደርገው ብዙ ጊዜ መንግስት ማለት ነው። ግን እኔ አሁን የመንግስት ጋር ሳይሆን መንግስት አሁን ለምሳሌ በሚችለው ነው የሚያደርገው። በሚችለው ስለ መንግስት የህዝብ አገልጋይ ነው፣ አደራ ተቀባይ ነው። ከህዝብ የመጣውን ነገር ነው የሚያደርገው። ግን ባለሀብቶችን ኮንትሮል ቢያደርጋቸው፣ ኮንትሮል ማድረግ ማለት ሀብታቸውን መውሰድ መንጠቅ ምናምን ሳይሆን ግን ያልተዳሰሱ ቦታዎች ላይ እየጀመረ እነሱ እንዲጨርሱ ቢያደርጋቸው። አሁን እኔ በጣም ያመሰገንኳቸው ባለሀብቶች አሉ። ለምሳሌ ሳኒ ሰንሻይን የአረጋውያን ማዕከል ገንብቶ በጣም ብዙ ሺህ አረጋውያንን እንትን በላይነህ ክንዴ አለ፣ እነ ዲንቁ ደያስም እንደዛ ያደርጋል። አቶ በላይነህ ክንዴም በጣም መኪና ሁሉ ይሰጣሉ አሉ ብዙ ሰጪዎች። ግን እንደ ሀገር እግዚአብሔር ጊዜና ዘመን ሲሰጠን ገንዘብ እጃችን ላይ ሲያመጣ ቢያንስ አንዱ ባለሀብት የ10 ሰው ህይወት ገጠር ውስጥ ያሉትን ነው ማለት አዲስ አበባ ውስጥ ያለውን አይደል። አየህ አዲስ አበባ ውስጥ ያለው ፊት ለፊት ነው ያለው፣ አይን ውስጥ ነው ያለው፣ ይታያል። አየህ አላፊውም አግዳሚውም ያየዋል። ገጠር ውስጥ ግን እንደዚህ አይነት ዮኒ የነዚህ ኦሮምኛ ስለሆነ ነው እንጂ ብትሰማቸው
ምግብ አምሮኝ የለኝም 5000 ብር 1 ዓመት በለዋለሁ። እኔ እንደውም በቃ የቻልኩትን ማለት ነው 5,000 ብር ስጣቸው ብዬ ነው የላኩለትና ዛሬ አንድ እናት ፕላስቲክ እየለቀሙ ነው ያገኛቸው መንገድ ላይ 5,000 ብር ሰጣቸው። በቃ ገብቼ ልተኛሉ። ገብርኤል ብሎ ገብቼ ነው የምተኛው። በቃ ልጆቼ እግዚአብሔር ይስጣቸዋል። ስለዚህ እኔ ባለሀብቶችን ነው የምጠይቀው። ለምን ሲባል እነሱ ላይ ነው ገንዘብ ያለው፣ እነሱ ጋር ነው ገንዘብ ያለው። እነሱ እኮ ከዚህ ሄደው በብዛት ዲያስፖራ ራሱ ይራ ክለብ ነው የሚከፍቱት። አብዛኛው ካያቸው የዲያስፖራዎች ክለብ ቤቶች ነው የሚከፍቱት። በሚያሳዝን ሁኔታ ለሀገር የሚጠቅም ነገር እንኳን የሚከፍቱት ነገር የለም። አሁን ለምሳሌ እንደ ሰንሻይን ያሉ አረጋውያን ያሉ እንትና የምትባልም አለች አንድ አርቲስት ስሟ ጠፋኝ፣ ሆስፒታል እየሰራች ሌሎችም ብዙ ሰዎች አሉ እንደዛ የሚያደርጉ። ፈሪሃ እግዚአብሔር የሌለ መጽሐፍ ቅዱስን ቁርአንን የማያነብ ትውልድ አስመሳይ ይሄዳል እኮ ቸርች መስጊድ እኮ ይሄዳል። ከዛ ወጥቶ ማታ ጭፈራውን ነው የሚሄደው። ወደ ጫቱ ጋር ነው የሚሄደው ወይ ጭፈራውን ነው የሚሄደው ማታ። ጣም እኮ ቤተክርስቲያን ታገኝ ሁሉም ነው ማለት ፕሮቴስታንቱም ጋር ኦርቶዶክስም ጋር ሙስሊምም ጋር እያንዳንዱ ጋር ነው ማለት። ቤተክርስቲያን ሲሄዱ ሰላምታቸው ምናምን፣ መስጊድ ሲሄዱ ሰላምታቸው ምናምን፣ ቸርች ሲሄዱ ቋለ ሰላምታቸው ልዩ። ማታ ላይ ታጣቸው ራሳቸው ሰው እና በጣም ነው ማዝነው። ኢትዮጵያ ታዲያ ወደ የትኛው በረከት ህዝቡም እኮ እንደዛ ህዝቡም በጣም ይሄ ሾርት ከት የሚባለውን ነገር ለፍቶ የማግኘትን ነገር ፎከስ አለ። አብረን እንደግ፣ አብረን እንስራ፣ አብረን እንደዚህ ነው የሚባለው ነገር በሙሉ አቁሟል። አሁን ሀብታም በር ዘግቶ ነው የሚባለው። ኮሚኒቲ እንኳን የለውም በዚህ ሰዓት። እና እኔ የኢትዮጵያ ነገር በጣም እያስፈራኝ ነው። በጣም በዚህ ተቀጠለ ብዙ ህዝብ ይሰደዳል በዚህ ነው። ምክንያቱም ያለው ቦታን ይወስድባል፣ ያሸጣል፣ ምን ይልሃል፣ ገንዘብ አለው። ለአንዱ ገንዘብ ለአንድ ካድሬ ገንዘብ ይሰጣል። ከዛ በኋላ ያስነሳል። ምን አቅም አለው? ስለዚህ ዳህን ማንም አይፈልገውም። እንደምታውቀው በሚያሳዝን ሁኔታ ዳህ የሚረዳበት መንገዶች ምንም አይነት ሲስተሞች አልተፈጠሩም። ምንም አይነት ሲስተም there is no system። እዚህ ሀገር እኮ የትም ዓለም ላይ ዳህ የሆነ ሲስተም አለ። ሽማግሌ ምናምን ሲስተም አለ። ዲስኤቢሊቲ ያላቸው ወንድምናቶች ሲስተም አለ። ምንም አይነት ሲስተም የሌለው ሀገር ላይ ነው ኢትዮጵያውያን የሚኖሩት። እንደው እግዚአብሔር የተሻለ ነገር ያምጣ ነው።